አዲስ አበባ እየፈረሰች ነው። በርግጥም አዲስ አበባን አዱ ገነት ያስባሏት ሰፈሮች ትዝታቸው ብቻ እየቀረ ነው። አዲስ አበቤዎች የአራዳ ልጅ እያሉ ስም ያወጡባት አራዳ ስመ ብዙ 4 ኪሎ በመደዳ እየፈረሱ ናቸው። ደራሲያን ደጋግሞ የጻፉላቸው፣ ድምፃውያኑ ያቀነቀኑላቸው ሰፈሮች አሁን የሉም ሆነዋል። መሐሙድ ጋር ጠብቅኝ የተባለለት ፒያሳ፣ ሌቱም አይነጋልኝ የተባለለት ሀገር የሚያህል መንደር፣ የፒያሳ ልጅ የሚል ዳጎስ ያለ ድርሳን የሚወጣለት ሰፈር አፈር ይሆን ዘንድ በፍጥነት እየተናደ ነው። ከወርቅ እስከ ጉርሻ ምግብ የሚሸጥበት፣ ሀብትና ድህነት የተጎራበቱበት፣ የወርቅ ሱቅም የጭቃ ቤትም የሚገኙበት፣ ከንቲባና ድሃ አጥር ላጥር የሚኖሩበት ፒያሳ ዝነኛው ውቤ በረሃ የከተማ በረሃ ሊሆኑ ዶዘርና ግሬደሮች ያፈጠጡ ዶማቸውን ይዘው ተሰማርተዋል። በጥንታዊው ዶሮ ማነቂያ የሚገኙ ነዋሪዎች ታንቀው እንዲወጡ እየተደረጉ ናቸው። በእርግጥ ይህ በከተማዋ ነዋሪዎችና በጉዳዩ አስተያየት ሰጪዎች ዘንድ የተለያየ ሐሳብን አጭሯል። ዘመኑን በማይመጡን አኗኗር ውስጥ ያሉ ዜጎችን ኑሮ ለመለወጥና ከተማዋንም ለማዘመን ተብሎ የነዋሪዎቹ መነሳት ተገቢ ነው፣ የመንደሮቹም መፍረስ ልክ ነው የሚሉ ድምጾች በአንድ ወገን አሉ። በሌላ በኩል ደግሞ የአገዛዙ ሰዎች በልማት ሳይሆን በሴራ የሚታወቁ በመሆናቸው እነዚህ ሰዎች ነባሩን ሕዝብ ከቀዩ የሚነቅሉት ለአንዳች የክፋት ተግባር እንጂ ለአገርና ለሕዝብ አስበው አይደለም የሚሉት ከጥቂት በላይ ናቸው። ለዚህም ብዙ ማስረጃ ያቀርባሉ። በሌላ አቅጣጫ ደግሞ እንደ ፒያሳና 4 ኪሎ ያሉት ጥንታዊ የከተማ መገለጫዎች በሌሎች ሀገሮች የከተማ ግንባታ ላይ እንደሚታየው ራሳቸውን ችለው እንደ ኦልድ ሲቲ ወይም የጥንት ከተሞች ተቀምጠው በእነዚህ አካባቢዎች ያሉ ቅርሶችም ተጠብቀውና ተጠግነው ነዋሪዎቹን ግን ወደ ተሻለ የመኖሪያ አካባቢ ውስጥ እንዲገቡ ቢደረግ ይሻላል የሚል ምክረ ሐሳብ ይዘው ሲናገሩ ይደመጣሉ። እነዚህኞቹ ሰሚ ያላቸው አይመስልም። የአዲስ አበባን ሕዝብ የአብይን ምርጫ ወጥተህ ደግፍ፣ የአብይን ስልጣኑን ወጥተህ አድን እያሉ ሲቀሰቅሱ የነበሩ የብልጽግናውን አገዛዝ ተቃውሟልና እንትና የተባለው ጋዜጠኛ ይገደል፣ እንትና የተባለው ፖለቲከኛ የሚታሰር፣ እንትና የተባለው ብሔር ኮንሰንትሬሽን ካምፕ ይግባ ሲሉ የነበሩትና አገዛዙን እስከ ባለፈው ዓመት ድረስ ደግፈው አማራንም ሆነ የአዲስ አበባን ሕዝብና መላው ኢትዮጵያን መከራ ውስጥ እንዲገባ አመቻችተው ሲያደገድጉ የነበሩ ኃይሎች ደግሞ በተለመደው የጥላቻ ፖለቲካቸው ሸሚዛቸውን ቀይረው ብቅ ብለዋል። 5 ዓመት ይህንኑ አገዛዝ ደግፈውና አሳድገው በኢትዮጵያ ሕዝብ ትከሻ ላይ ማንበራቸውን ዘንግተውት ያንን ኃጢአታቸውንም ሳያወራርዱ ተቆርቋሪ መስለው ተከስተዋል። ምርጫ ላይ አዳነች አቤቤና አብይ አህመድን ምረጥ እያላችሁ ስትቀሰቅሱት ዱላና ክትክታ ይዘህ የብልጽግናን ስልጣን ለማዳን መስቀል አደባባይን በሰልፍ ሙላ ስትሉት የነበራችሁት ምን እንዲመጣ ነበር ብሎ የሚጠይቃቸው የለምና እነሱ በተለመደው መርህ የለሽነታቸው ቀጥለዋል። የሰሞነኛውን ዘመቻ ሐቀኛ ምክንያትና ሂደት በሄድ መለስ ስንመልከተው አንድ ማሳሰቢያ ግን እናስቀድም። እንደ ኢትዮጵያ ያለ እልም ያለ ድሃ ሀገር በፍጥነት በብዛትና በጥራት መልማት የሚገባው ነው። አዲስ አበባም የድሃ ኢትዮጵያውያን ዋና ከተማ ነችና ይኸው ፈጣንና ብዙ ልማት ያስፈልጋታል። ሆኖም ግን ይህንን ኃላፊነት የያዘው ማን ነው የሚለው መሰረታዊ ጥያቄ ነው። ድህነትን ሳይሆን ድሃን የሚጠላ ድሃ ሲያይ አይኑ የሚቀላ ማፈናቀልና መንቀል እንጂ መስራትና ማልማት የማይሆንለት አገዛዝ ለዓለማ ስለሆነ ተነሱ ተፈናቀሉ ሲል ይታመናል ወይ የሚለውም ትልቅ ጥያቄ ነው። በዜጎች ላይ ክፋትና ጥፋት እንጂ ለሕዝባዊ ህብረትና ለአገር አንድነት የማይሰራው የብልጽግናው አገዛዝ በፍጹም ለማህበረሰባዊ እድገት አስተዋጽኦ ሲያደርግ አልታየም። ለቤተ መንግስቱ ግንባታ ነዋሪዎችን ሲያፈናቅል፣ ለሀብታም ልጆች መዝናኛ ይሆን ዘንድ ፓርክ ሲሰራ ያፈናቀላቸውን ሰዎች ጎዳና ላይ አውጥቶ ሲጥል የታየ ነው። ጎዳና የወጡትም ላስቲክ ቀልሰው ሲኖሩ የጽንፈኛው መኖሪያ ብሎ ከዚያም ሲያባረር የሰነበተ ህዝብ ጠላ አገዛዝ መሆኑን ደጋግሞ አሳይቷል። አስተውሎ መፍረስ አለ። በ5 ቀን ውስጥ ይህን ህፃኖች ይዘው ማሰብ ያለበት ያስፈራራሉ። አስራሉ እያለ በየቤታችን ማታ ማታ መጥቶ ነው የሚያስፈራሩ። አንድ ሰው ቢወጣ እናስራለን እያለ እዚህ ጋር የተሰበሰብን እንደሆነ ፖሊስ መጥቶ በግላችሁ ተሰብስባችኋል እናስራችኋለን ይላል። አስርሃለሁ ይለዋል። የት እንውደቅ? ወይ አብይ የመረጥነው አብይ ብሎ ደካማ አሮጊት የመረጠው ለዚህ ነው። ብቀላ ነው ይሄ። ድሃ ጠል የሆነው አገዛዝ በገጠርም ሆነ በከተማ ዜጎችን ሲያፈናቅል የሚውሉ መሆኑን ስታትስቲክሳዊ መረጃዎቹ ምስክር ናቸው። በገጠር በጦርነት በከተማ በልማት ሰበብ ያፈናቀላቸው ሰዎች አሃዝ አሁን ከ6 ሚሊዮን አልፏል። ይህ አገዛዝ ለየትኛውም ህዝብ የማይሰራ ለማንኛውም ብሔርና ሃይማኖት ስብስብ የማይጠቅም ቢሆንም እያፈረስን ያለነው እንትናን ለመጥቀም ነው ብለው ከመናገር ግን አልቦዘንም። ከ2 ዓመታት በፊት የባጃጅ ሹፌሮችን ሳይቀር በማንነታቸው ምክንያት መርጦ ያባረረው የአብይ አህመድና የአዳነች አቤቤ መንግስት
መንግስት ዘንድሮ ደግሞ የእድርና የመረዳጃ ማህበራትን የህቡ አደረጃጀት ናችሁ ወደ ማለት አምርቷል። ያገዛዙ ባለሟሎች በከተማ ውስጥ የሚኖርን ነዋሪና መንደር ብቻ ሳይሆን ነባር ህብረቶችንም እያፈረሱ መሆናቸውን የሚያሳየንም ይሄው ነው። ብሔርና ማንነት ሳይለይ በትውልድ ቅብብሎሽ የመጡትን የእድር ማህበራት ልክ እንደ ዶሮ ማነቂያ አንቄ ካላፈረስኳችሁ የሚለው ክፋትና ሴራ መለያው ስለሆነ ነው ለሚለው ሙግት እማኝ ሆነናል። መንግስታዊ አቅም በሌለበት ወቅት ጭምር የሞተን ቀብረው የሞተበትን አስተዛዝነው ማህበራዊ ግንኙነትን ሲያጠናክሩ የኖሩ የእድርና የመረዳጃ ማህበራትን ለማፍረስ እንደሚሰሩ ሲንቀሳቀሱ የፒያሳና የ4 ኪሎ መፍረስ ምክንያት ግልጥ ብሎ ይታየናል። ሰፈርን ማፍረሳቸው ባልከፋ እድርን መፈረጅና ለማፍረስ ማሰብ ለምን አስፈለገ የሚለው ጥያቄ ወሳኝ የሚሆነውም ሰዎቹ ጸባቸው ከድህነት ሳይሆን ከነባሩ አስተሳሰብና ስርዓት ጋር ነው የሚልን ምላሽ ያዋልዳል። በእርግጥ ጠቅላይ ሚኒስትሩ በማፍረሱ ሂደት ውስጥ የብሔር ጉዳይ የለበትም ባይ ናቸው። አሁን ሰሞኑን አዲስ አበባ ከተማ ውስጥ ብዙ ቦታ እያፈረስን ነው። አይታችሁ ከሆነ የመንግስት የሚባል ቤትም አልተውንም። የመንግስት የለም፣ የግል የለም፣ የኦሮሞ የለም፣ የአማራ የለም፣ እስላም የለም፣ ክርስቲያን የለም፣ የሁሉ ነው። ቁም ነገሩ አልበላሽም ምን አመጣው ነው። በዘር እየገደሉ በዘር እያሰሩ በዘር እያስራቡ 6ኛ መጋቢታቸውን የያዙት የአገዛዙ ጎበዛዝት አሁን ብሔራዊ ማንነትን ምክንያት ያደረገ ማፍረስ አናደርግም ቢሉ ሊታመኑ አይችልም የሚለው በእርግጥም ተገቢ ሆኖ የሚገኘው ሰሞነኛውን የአቶ ሽመልስ አብዲሳ መልእክት ሲታይ ነው። ጠቅላይ ሚኒስትር አብይ የማፍረስ ሂደት ውስጥ ብሔር የለበትም ባሉበት በማግስቱ አቶ ሽመልስ የምናፈርሰው የተፈናቀለውን ኦሮሞ መልሰን አዲስ አበባ ለማስገባት ነው ብለዋል። በእርግጥ አራስ ለመጠየቅ ሳይቀር ጋሻ መሬት እየያዙ ሄዱ የነበሩት ዋነኛዎቹ ዘራፊዎች የኦህዴድ ባለስልጣናት ዛሬ ጡረተኛና ሹመኛ ሆነው ቢቀጥሉም ግልገል ኦህዴዶቻቸው እነ ሽመልስ ደግሞ የኦሮሞ ህዝብ በሌላ ይፈናቀል እንደነበር በመግለጽ አሁን ያንን የተፈናቀለን ህዝብ መልሰን እያስገባን ነው በማለት ለኦሮሞ ህዝብ ያሰቡ መስለው ተከስተዋል። በእርግጥ ይህ ለኦሮሞ ህዝብ ይጠቅመዋል ወይ የሚለውን ከመመልከታችን በፊት ከአቶ ሽመልስ መልእክት ጥቂት አረፍተ ነገሮችን እንውሰድ። እንዲህ ይላሉ። በግፍና በኢፍታዊነት ከቀየው ፊንፊኔ እንዲሰደድ የተደረገው የኦሮሞ ህዝብ ወደ ቀደመ ስፍራው እንዲመለስ እያደረግን ነው። የኦሮሞ ህዝብ ለዘመናት ሲደርስበት በነበረው መገፋት የተነሳ ከተማዋን ለሌሎች ለቆ እስከ መውጣት ደርሷል። ይህም መገፋት ሄዶ ሄዶ እትብቱ በተቀበረባት ፊንፊኔ የባዕድነት ስሜት እንዲሰማውና በራሱ ቀዬ ላይ ባይተዋር እንዲሆን አድርጎታል። ከተማዋ በሌሎች የበላይነት ስር ሆና በተለይም የኦሮሞን ህዝብ ለዘመናት እንደ ባዕድ የመመልከት አካሄድን ስትከተል ቆይታለች። ለዚህ ማሳያ የሚሆነው በከተማዋ አንዳችም የኦሮሞን ህዝብ ማንነት የሚገልጽ ምልክት አለመኖሩ ነው። ከዚህ በኋላ ግን መንግስታችን ያለፈውን የውድቀት ታሪክ ጉዳትና መፈናቀል ማውራት እንዲህ ተደረግን ብሎ ስሞታ ማቅረብ አይሻም። በዚህ ገለጻቸው በስም ያልጠቀሱትን ህዝብ እንጂ የሆነን መንግስት አይደለም ተጠያቂ ያደረጉት። በሰበሩን ቦታ ሰበርናቸው በሚለው ንግግራቸው የሚታወቁት አቶ ሽመልስ ያፈናቀሉንና አፈናቅለን ኦሮሞን መልሰን እናስገባለን እያሉ ነው። ባሳለፍነው ሳምንት በአዲስ አበባ ማፍረስ ሂደት ውስጥ የብሔር ነገር የለበትም ሲሉ የተደመጡት ጠቅላይ ሚኒስትሩ ከ6 ዓመት በፊት ግን ሰሞነኛውን የአቶ ሽመልስ አብዲሳን ንግግር በማብራራት ገና ያሁኑን መንበራቸውን ሳይዙት ሲዝቱ እንደነበር እናስታውስ። ኦሮሞ ለመናገር በሚከብድ ደረጃ ችግር ውስጥ እንዲገባ በቀኝ ገዢው ስርዓት ለአንድ ክፍለ ዘመን ያክል ጉዳት ደርሶበታል። እንደ ጎሳ አብቹና ገላን ከመሬት በማፈናቀል ብቻ ሳይሆን መብታቸው ተረግጦ ማንነታቸው ተገፎ ኦሮሞነታቸውንና የመሬት ባለቤትነታቸውን በመንጠቅ ፊንፊኔ የኦሮሞ ብርትና የማንነት ነጸብራቅ መሆኗ በጊዜ ሂደት እንዲረሳ ትልቅ ስራ ተሰርቷል። አቶ ሽመልስ አብዲሳ በያዝኑ ሳምንት የሆነን ህዝብ አፈናቃይ ኦሮሞን ደግሞ ተፈናቃይና ባይተዋር አድርገው የበቀል ፖለቲካ ይዘው የመጡት በዚህ በአለቃቸው ነባር አስተሳሰብ ምክንያት መሆኑ ግልጽ ነው። እንኳን ታች አምና የተናገሩትን ቅድም ያሉትን አሁን ሲደግሙት የማይስተዋሉት ጠቅላይ ሚኒስትር አብይ በ2010 የስልጣናቸው ዋዜማ ኦሮሞን ከፊንፊኔ ያባረሩት ብለው ከፈረጁ በኋላ ባሳለፍነው ሳምንት ደግሞ የብሔር ጉዳይ የለበትም ብለዋል። ደግነቱ አቶ ሽመልስ ዓላማቸውን ብሔር ተኮር በማድረግ በአማራና በኦሮሞ ህዝብ መሃል እሳት ለመጫር ይጠቅመናል ያሉትን ሐሳብ በመናገር ያለቃቸውን እውነተኛ ፍላጎት ይፋ አድርገዋል። ከ6 ዓመት በፊት ከአዲስ አበባ ስለተፈናቀሉ ኦሮሞዎች ተቆርቋሪ መስለው የተናገሩት ጠቅላይ ሚኒስትሩ አዲስ አበባን በኦሮሞ ጠልነት የፈረጁት ደግሞ ከ3 ዓመታት በፊት ነው። አዲስ አበባ ላይ ከፍተኛ ኦሮሞ ጠል ኃይሎች ኦሮሞን የሚጠሉ ግን ኢትዮጵያ ውስጥ መኖር የሚያስቡ ኢትዮጵያን የሚያስቡ ሰዎች ኦሮምኛ ተዘመረ አሉ።
በርግጥ የኦሮሚያ ክልል አንድ ጊዜ ከሶማሌ ክልል ጋር ሲታኮስ፣ ሌላ ጊዜ ከቤኒሻንጉልና ጋምቤላ ጋር ሲዋጋ፣ በሌላ ወቅት ደግሞ ከአማራ ክልልና ከአፋር ኃይሎች ጋር የድንበር ጉዳይ አንስቶ ሲፋለም የአዲስ አበባና የኦሮሞ ሕዝብ አንዳችም ግጭት አጋጥሟቸው አያውቅም። ኦሮሚያ የተባለው ክልል ተፈጥሮ እስከ አብይና ሽመልስ አብዲሳ ድረስ ሲደርስ ከሁሉም ጎረቤቶቹ ጋር የከፋና መለስተኛ የሚባል ደም መፋሰስን አይቷል። እንዲህ ያለ ችግር ያልገጠመው ከአዲስ አበባ ነዋሪ ጋር ብቻ ነው ማለት ይቻላል። እንዲያም ሆኖ ዋነኛ አፈናቃይና ዘራፊ ሆኖ የተሰማራው የኦህዴድ ካድሬና ባለስልጣን በነበረበት ዘመን በርካታ የኦሮሞ አርሶ አደር ያለ ተመጣጣኝ ካሳና ምትክ መሬቱን ለከተማዋ መስፋፋት እንዲለቅ መደረጉ እውነት ነው። በእርግጥ እንደ አቶ ሽመልስ ያሉ ሰዎችና ጥቂት የጥቅም ተጋሪዎቻቸው እንዲሁም ከበሻሻና ጅማ የተጠሩ የገዢዎች ዘመዶች አዲስ አበባ ላይ ጊዜና ስልጣን ያመቻቸላቸውን ጥቅም ሊያጋብሱ ይችላሉ። የኦሮሞ ሕዝብ ግን ሲገደልና ሲጨፈጨፍ ኮሬና የገኛ ባሉት የግድያ መዋቅር ሲረሸን የሚውል እንጂ ፒያሳ ወይም 4 ኪሎ ቤት የሚገነባ እንዳልሆነ የታወቀ ነገር ነው። ከምን ጊዜውም በላይ እንዳሁን ኦሮሞ ተበድሎ ያውቅም። ዳሽቋል። በጦርነት በእስር ቢያንስ 100,000 የፖለቲካ እስረኞች አሉ። በማንኛውም ክልል የዚህ ያህል የለም። ኦሮሚያው ዛሬ ቢያንስ 100,000 የፖለቲካ እስረኞች ሸገር በሚባለው አስተዳደር ውስጥ ብቻ ወደ 30 እስር ቤቶች አሉ። ቱዴይ በቀን ዛሬ በመቶዎች ያልቀሉ። ገበሬው እንዲህ አይነት ገሃነም አይቶ አያውቅም። የሸዋ ሕዝብ፣ የወለጋ ሕዝብ፣ የጉጂ ሕዝብ፣ የአርሲ ሕዝብ እንዲህ አይነት ገሃነም በህይወቱ አይቶ አያውቅም። ይታገታል፣ አንዱ በሬውን ይወስድበታል። ሲመለስ የቀረውን በሬ ደግሞ መንግስት ይወስድበታል። የኦሮሞን ሕዝብ በ500 ዓመት ታሪኩ አይቶት በማያውቀው መከራ ውስጥ የከተቱት ኋላ ቀርና እውቀት አጥር የዘመኑ መሪዎች አንድን ሕዝብ በሌላው ላይ ጥላቻ እንዲኖረው ለመቀስቀስ አይሰስቱም። በሰበሩን ቦታ ሰበርናቸው ሲሉ የነበሩት አቶ ሽመልስ አብዲሳ ያፈናቀሉና አፈናቅለን የራሳችንን መለያዎች እየሰራን ነው ብሎ የሚያንጹትን የእሳቸውን ቤተ መንግስት እማኝ ያደርጋሉ። በአዲስ አበባ ከተማ የሚታነጽ የሽመልስ አብዲሳ ቢሮ የሚገደሉና የሚፈናቀሉ ኦሮሞዎች የሚወሰንበት ኮሬኔ ገኛ የሚመራበት እንጂ ሌላ ሊሆን አይችልም። አንዱ ሕዝብ ሌላውን እያፈናቀለ ኖሯል በሚል መንፈስ እንዲህ ያለ መልእክት ያሰራጩት አቶ ሽመልስ ከጥቂት ዓመታት በፊት ፖለቲካ ተንኮል ነው፣ የምንገዛው እያታለልን ነው ብለው ተናግረው ነበር። ቁማር በደንብ ነው የተጫወት ነው። ቁማሩን ስለተጫወትን ነው የበላ ነው። ፖለቲካ ተንኮል ነው፣ ከውስጡ ሌላ የለውም። ምን ያክል ተንኮል ትችላለህ ነው ዋናው። ኦህዴድ የህወሓት ነበር። ህወሓት ኦህዴድን የሰራው ስልጣን ላይ ላለመልቀቅ ነው። እኛም ብልጽግናን የመሰረት ነው ከስልጣን ላለመውረድ ነው። ራሳችን ነው የሰራ ነው። ብልጽግና ኦሮሞ ወይንም ኦሮሞ የፈቀደለት ብቻ ነው የሚመራው። በእርግጥ እውነትም ሆነ እውቀት ካልታደሉ የብልጽግና ሰዎች መዳፍ ከመግባቱ በፊት ፖለቲካ ሳይንስና ጥበብ እንጂ ተንኮል አልነበረም። ብልጽግናዎች የጥፋት እቅዳቸውን ደብቀው አያውቁም። አስገራሚው ነገር ዛሬ አንድ ጊዜ የአማራ ፖለቲከኛ ሌላ ጊዜ ደግሞ ኢትዮጵያዊ ብሔርተኛ ነኝ የሚለው ኃይል እና አቶ ሽመልስ እንዲህ እያሉ በሚናገሩበት ወቅት የጥላቻና የተላላኪነት መነጽሩን አድርጎ ሲያደገድግ መክረሙ ነው። እንዲህ ያለ ለኦሮሞም ሆነ ለየትኛውም የኢትዮጵያ ሕዝብ የማይጠቅም አጀንዳ ያላቸው የብልጽግና ሰዎችን የሚተች ጋዜጠኛና ፖለቲከኛ እንዲታሰር ግፋ ሲልም እንዲገደል ሲቀሰቅስ የነበረው ደግሞ ይሄው የቀድሞ የአገዛዙ ደጋፊ ኃይል መርህ የለሽነቱ ጥልቅ ነው። አዲስ አበባን የምናፈርሰው የተፈናቀለውን የኦሮሞ ሕዝብ መልሰን ለማቋቋም ነው የሚሉት ኃይሎች በእርግጥ ለኦሮሞ ሕዝብ የሚያስቡ ከሆነ ኮሬን የገኛቸውን አፍርሰው በየቀኑ መግደላቸውን ያቁሙለት የሚለው ምክረ ሐሳብ ወሳኝ ይሆናል። ከጉጂ እስከ ወለጋ ከባሌ እስከ ሸዋ ሲገድሉት የሚውሉትን የኦሮሞ ሕዝብ የወላድ መሃን ያደረጓቸውን የአምቦና የወለጋ እናቶች ሐዘን ያቁሙላቸው የሚለው መሰረታዊም ነው። እዚህ ጋር በኦሮሚያ ክልል ምስራቅ ሸዋ ዞን ቦሰት ወረዳ ውስጥ ከጥቂት ወራት በፊት የተፈጸመን ታሪክ እንጥቀስ። የ7 ልጆች እናት የሆኑት ኩሊ ሐዋስ በእናቶ ሽመልስ አብዲሳ ወታደሮች የደረሰባቸውን ግድያ ምናስታውስ። ዘገባውን ያሰራጨው ቢቢሲ ነው። በቀጥታና ድምጠው ምስራቅ ሸዋ ዞን የ7 ልጆች እናትን ጨምሮ 3 ሰዎች በጸጥታ ኃይሎች መገደላቸው ተሰማ። ክስተቱ በአካባቢው ከፍተኛ ድንጋጤን መፍጠሩንና አካባቢውን ጥለው ለመሸሽ የተገደዱ ነዋሪዎች እንዳሉም ከሟች ቤተሰቦች አንዱ ለቢቢሲ ተናግረዋል። እንዲህ ባለ መልኩ 7 ልጆችን የወለዱትን እናት ሳይቀር ገድሎ ለመጣል የተሰማሩት እናቶ ሽመልስ ናቸው። እንግዲህ አዲስ አበባን የኦሮሞ ልናደርግ ነው የሚሉት። የምትገድሉትን ሕዝብ የምትነግዱበት እናንተ ሰዎች ሆይ የኦሮሞን ሕዝብ አርሶ እንዳይበላ ወጥቶም እንዳይገባ እያደረጋችሁት ስለምን ተቆርቋሪ ትመስላላችሁ ብሎ የሚጠይቃቸው የለምና
ይቀጥላሉ። እንዲህ ያለ አወዛጋቢ ሐሳብ ያለ ጠቅላይ ሚኒስትር አብይ እውቅና በማይነገርበት የብልጽግና መንደር ውስጥ ያፈናቀሉንን አፈናቅለን ኦሮሞን ልንመልስ ነው የሚለው የአቶ ሽመልስ መልእክት በቀዳሚነት አደጋው ለኦሮሞ ሕዝብ መሆኑን ማስተዋል ያስፈልጋል። የጥቂት ዘራፊዎች ጥቅም እንዲሳካ ተብሎ የሚተከለው ይህ አደገኛ አካሄድ ነገ ደግሞ ሌላው ጉልበትና ስልጣን ሲያገኝ አፈናቃይ እንዲሆን የሚጋብዝም ነው። ለብዙ ዘመናት አብሮት ከኖረ ሕዝብ ጋርም ለማጣላትና ስር የሰደደ ግጭት ለመፍጠር ታልሞ የተዘጋጀ ሕዝብ ጠላ አጀንዳ መሆኑንም መገንዘብ ያሻል። የአዲስ አበባ ከተማን መፍረስ ተከትሎ አስተያየት የሚሰጡ ሰዎች የከተማዋ ቅርሶች ጥበቃ ይደረግላቸው የሚለውን ሐሳብ ደጋግመው ቢያነሱም ተቀባይነት ያገኙ አይመስልም። የኢትዮጵያ ቅርስ ጥበቃ ባለስልጣን በቅርስነት ከመዘገባቸው 42 ህንፃዎች መካከል 36ቱ እንዲፈርሱ ተወስኗል። የመጀመሪያው የኢትዮጵያ ሐኪም ወርቅነህ እሸቴ የሚኖሩበት ቤት፣ የመጀመሪያው የኢትዮጵያ ጋዜጣ፣ የአእምሮ ጋዜጣ ማተሚያ ቤት ወዘተ ከዚህ በፊት በቅርስነት የተመዘገቡ ቢሆንም አሁን እንዲፈርሱ ተፈርዶባቸዋል። የቅርስ ጥበቃ ባለስልጣን ሹመኛውና የብልጽግናው አገዛዝ ተላላኪ ምሁራን አንዱ እንደሆኑ የሚነገርላቸው አቶ አበባው አያሌው ቅርሶቹ ድሮም ቅርስ አይደሉም በማለት የመፍረሳቸውን ተገቢነት አብራርተዋል። የሌላው ይቆይና ቢያንስ እንኳ የከተማ ቅርስ የሚለውን ከልማት ጋር መጣጣም ስላለበት ስታንዳርድ መውጣት አለበት ተብሎ ይሄን የሚያጠና ኮሚቴ ተቋቁሞ ይሄን በተመለከተ የምዝገባ መስፈርት ማሻሻያ መመሪያው ላይ ተጨመረ። ዝም ብሎ ለምሳሌ መሀል ከተማ ላይ ይሄ ቤት 190 ዓመቱ ነው ቢባል በእድሜው ብቻ እንደዛ ሊወሰድ አይችልም። ሁለተኛ ደግሞ ልማትንና ቅርስ እንክብካቤና ጥበቃንም ማጣጣም መቻል አለበት። ሁልጊዜ እንደዛው ድር እንዳደራበት ወይንም ደግሞ ይሄ ቤት እንዲህ ስለነበረ ብቻ ብሎ መኖር የለበትም። ሁለቱን ማስማማት መቻል አለበት። ያ ስለሆነ ነው የሐኪም ወርቅነህ ቤት ያው የሐኪም ወርቅነህ መኖሪያ ነበረ ነው። እሱም አጠራጠራል። እንደ አቶ አበባው አያሌው ያሉ የአገዛዙ የምሁር ሸማዎች ለዕለት ጉርሳቸው ሲሉ እንዲህ ሲያደርጉ የመጀመሪያቸው አይደለም። ከአሁን በፊት በኢትዮጵያ ብቻ የሚገኙ ሃይማኖታዊ ድርሳናትን የሻዕቢያ ኃይሎች ከትግራይ ክልል ዘርፈው ለዓለም አቀፍ ገበያ ማቅረባቸውን በተመለከተ ተጠይቀው ተገቢነቱን ሲያብራሩ ተደምጠዋል። ትንሽ ከፍለው የዕለት አመላቸውን ለሚሸፍኑላቸው ሽሞች እንዲህ ያለ አደግዳጊነት ቢፈጽሙ በአገዛዙ ዙሪያ ካሉ ሰዎች የሚጠበቅ ነውና ላይገርም ይችላል። ቁም ነገሩ የአዲስ አበባን መልማትም ሆነ መሻሻል መጥላት አይደለም። ማፍረሱም ሆነ ማፈናቀሉ በሐቀኛ የልማት ምክንያት ሳይሆን በሕዝብ መሃል መቃቃርን በሚፈጥር አደገኛ ሴራ የተተበተበ መሆኑ ሲነገር ግን ቅቡል ሊሆን አይችልም። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።